አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች የተከታታዮች እንዴት ናችሁ? ደህና ናችሁ? ሀባይ አልሐምዱሊላህ ረብል ዓለሚን። ለቤት አዲስ የሆናችሁ ላይክ ኤንድ ሼር ኤንድ ሰብስክራይብ በማድረግ ወደ ቤት የተቀላቀሉ ውዶቼ አበረታቱኝ። ነባሮች እህት ወንድሞቼ ጓደኞቼ ላይክ በማድረግ ጀምሩት ማለት ነው ቪዲዮውን። ዛሬ የመጣሁበት ቪዲዮ ለእናንተ ይጠቅማችኋል ብዬ ያሰብኩን ነው እና ደግሞ በእኛ ላይ የደረሰው ነገርም በእናንተ ላይ እንዳይደርስ አጋጣሚ እንዳትሸወዱ። ማንም ሰው ይሳሳታል፣ ይሸወዳል። እንደገና ደግሞ አንዳንድ ሶሻል ሚዲያ በብዛት የማይጠቀሙ ሰዎች ላያውቁ ይችላሉ ማለት ነው እና ለነዛ ሰዎች ይሄን የምነግራችሁን ነገር ሼር እያደረጋችሁ አድርሷቸው ማለት ነው። ቢያንስ አንድ ሰው እንኳን ቢዲን ጥሩ ነው ማለት ነው ወዶቼ። በዚህ ነገር ምን መሰላችሁ ዛሬ ያጋጠመን በፌስቡክ ማለት ነው። ፌስቡክ ላይ እንደ አጋጣሚ ዞር እያለ ነበር እና እኔና ጓደኛዬ ከዛ በሷ ስልክ ነው ያገኘችው ማለት ነው። ምን መሰላችሁ ወዶቼ፣ እሸቱ መለስን ታውቁታላችሁ? ማንም ሰው ያውቀዋል እሱን ማለት ነው። የእሱን ድምፅና የእሱን ፎቶ ቪዲዮ ነው የተጠቀሙት። የእሱ ቪዲዮ ግን እሱ የሚያወራው ስለሌላ ነገር ነው፣ ሌላ ነገር ነው የሚያወራው። ግን ያን ድምጡን ሳይለንት አድርገው እኔ ብዙ አይነት መቀናበሪያዎች አሉ ማለት ነው። በማቀናበር በሱ ነው የተጠቀሙት ማለት ነው። እኔ እሱን ሰው ስለሚያምኑና ሰው ስለሚወደው በሱ ስም ሊያጭበረብሩ ማለት ነው። እና እሱን እንትን ብለው የእሱን እንትን አድርገው ከዛ ሊንክ አስቀምጠዋል። በዋትስአፕ አናግሩን፣ እንደዚህ ድርጅት አለ፣ እንደዚህ ምዝገባ ጀምረናል፣ ይሄን ያህል ሚሊዮን ብር የድሉ ተጠቃሚ ይሁኑ ምናምን እንደዛ ነው የሚለው ማለት ነው። እና መረጃውን እኔ በሙሉ ለሙሉ ያወራነውን አመጣላችሁ ነበር። ምንድን ነው ችግሩ ግን ስልኬ አንድ ስለሆነ መረጃው ድምጣቸው ሁሉ በሪከርድ ራሱ ዋትስአፕ ላይ ገባንላቸው ማለት ነው። ከዛ ሀያል ናቸው። ከዛ መለሱልን ለድርጅቱ ለመመዝገብ አዲስ ነዎት ወይስ ተመዝግበው ያውቃሉ ብሎ ነው በመጀመሪያ ጥያቄውን ያቀረበው። እኛ ደግሞ አዲስ ነን አልነው ማለት ነው። አዲስ ነን አልነው። ከዛ ለመመዝገብ ፓስፖርትና የባንክ አካውንት ስማችሁን የኔ ፓስፖርት ማለት ነው ያ ነው የሚያስፈልገው ምናምን አለን። እሺ ያልነው። ከዛ በመቀጠል እኛ ያለነው ውጭ ሀገር ነው ምናምን አለው ማለት ነው። እኛ ውቄ ነው የኔ ለማጣራት ስለፈለግኩ ነው እንጂ ነገሩ እኔ ተሸውጄ ምናምን ሳይሆን ለማጣራት ነው የፈለግኩት ማለት ነው። ገና ሳየው በቃ እነዚህ እኮ በሱ ስም በሱ ቪዲዮ ሌቦችና አጭበርባሪዎች ናቸው ብዬ ነው ገና ሳየው ያው እንትን ያልኩት ማለት ነው። ግን ደግሞ ብዙ ልጆች ያዩትን ነገር ያምናሉ። እውነት የሚመስላቸው ልጆች አሉ። ያንን ልጁን እሸቱን ብቻ ስለሚያምኑት ስለሚወዱት እሱ የለቀቀው እሱ የሰራ ይመስላቸዋል። ግን ስንገባ ሌላ ሰው፣ የፌስቡክ አካውንቱም ሌላ ሰው ነው፣ ድምጡም በዋትስአፕ ይገባልን ሌላ ሰው ነው ማለት ነው። እሸቱ አይደለም። እና ስናወራው እንግዲህ እያወራሁት ቆየሁና በመጨረሻ ክፍያለሁ ወይ መጀመሪያ ምዝገባ ክፍያለሁ ወይ አልኩት ማለት ነው። አዎ ክፍያለሁ አለ እና 6000 በኢትዮጵያ ብር 6600 ብር የመጀመሪያ ክፍያለሁ፣ እሱን ክፈሉ እና ፓስፖርትዎንና የባንክ ቁጥርዎን ላኩ አለ ማለት ነው። ከዛ እሺ አልኩት እና ወዶች የኔ ሊበላ ማለት ነው። ሊበላ ብር እንዲህ ዝም ብሎ ብር ማለት ነው። ካለፋችሁ ላባችሁን ጠብ አድርጋችሁ ካላገኛችሁት እንዴት ብር እንዲሁ ይገኛል እንዴ? የትም ቦታ ሄዳችሁ ተመዝገቡ ምን በሉ ግን ገንዘብ ካለፋችሁበት እዚህ ሆናችሁ እናንተ እዛ ስለተመዘገባችሁ ብቻ የምታገኙት ነገር የለም። ስለዚህ እንዳትሸወዱ ውዶቼ ማለት ነው። ብዙ ሰዎች የተቀናበረ ሁሉ እውነት የሚመስላቸው፣ የተወራ ሁሉ እውነት የሚመስላቸው ሰዎች አሉ። እኔ ግን ወላይ ብዙ ተምሬያለሁ። እኔ ብዙ እናንተም ሶሻል ሚዲያ ላይ
ያላችሁ ሰዎች ብዙ ነገር ትሰማላችሁ። እውነት የሆነ ነገር ራሱ ያጠራጥራችኋል። ለምን በቃ የትኛው እውነትና የትኛው ውሸት ነው ለማለት ራሱ ያጠራጥራል። ስለዚህ ማንም ሰው ማመን የለብንም ውዶች። ማንም ሰው አምነን ገንዘባችንን መላክ የለብንም ማለት ነው። እና ሸር አድርጉት። ቢያንስ ይሄ ነገር ሌላም ሰዎች አጋጥሟቸው ይሆናል። በፌስቡክ በዛ በቪዲዮ ስር ኮሜንቶችን እያነበብኩ ነበር እና እሺ ግን እውነት ነው ምናምን ይብለው ጥፈዋል። እሺ እውነት ነው፣ እሺ ዋትስአፕ ላይ እኮ ሌላ ሰው ነው ድምጥ ምናምን ብለው ጥፈዋል እዛ ኮሜንት ስር ማለት ነው። እና የኔ እየተጠራጠሩም ነው፣ እንደገና ደግሞ የሆነ ለማጣራትም ኮሜንት እያስቀመጡ ነው። ግን የሚመልስ ሰው የለም። የዚህ እኔ በዛን ሰዓት ምንኪን የተበላም ሰው ሊኖር ይችላል ማለት ነው። እና ይሄን ይመስላል ውዶቼ የዛሬው መረጃዬና ያጋጠመን ነገር ይሄን ይመስላል ማለት ነው። ከተመቻችሁ ላይክ እና ሼር ሰብስክራይብ አድርጉ ውዶቼ። Good.